አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙ ሰዎች የአላህ ሱብሓነሁ ወተዓላ እዝነትን ሲያስቡት ገንዘብ፣ ጤናን ወይ ስኬትን ብቻ ያስባሉ። ነገር ግን ከዚህ ሁላ የሚበልጥ አለ። እሱም አላህ ሱብሓነሁ ወተዓላ ኃጢአቶቻችንን መሸፈኑ ነው። እኛ በየቀኑ እንሳሳታለን፣ እንበድላለን፣ አንታዘዝም። አላህ ግን ወዳው አያጋልጠንም፣ አያዋርደንም፣ እድል ይሰጣናል፣ እንድንመለስም ይፈልጋል። በቁርአኑ አላህ ሱብሓነሁ ወተዓላ ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظህሪሃ ሚን ዳባ ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ ፈኢዛ ጃአ አጀሉሁም ፈኢነላሃ ካነ ቢዒባዲሂ በሲራ ይላል። አላህ ሰዎችን በሰሩት ኃጢአት ቢይዛችሁ ኖሮ በመሬት ላይ አንድም ተንቀሳቃሽ አልተው ነበረ፣ ግን የተወሰነ ጊዜ ያቆያችኋል ይላል። አስቡት፣ እኛ ዛሬ ምን ተነፍሰው ትንፋሽ፣ ምንራመድበት መሬት፣ ምንጫወተው፣ ምንስቀው በአላህ ሱብሓነሁ ወተዓላ ቸርነት ሆኖ ሳለ እኛ ግን ምንም ሊያረገን የማይችል ሰው ፊት ጥሩ ሆነን በምስጢር ግን እናጠፋለን። አላህ እያወቀን እየሰማን እያየን አሳልፎ አይሰጠንም። እኛ እሱን እያመጽን እያለ እንደ ሀሳባችን ሰዎች ዘንድ መልካም ሆነን እንድንቀርብ ኃጢአቶቻችን ይሸፍንልናል፣ ጊዜም ይሰጠናል ወደሱ እንድንመለስ፣ እንድንጸጸት፣ ይቅርታ እንድንጠይቅም ይፈልጋል። ምክንያቱም ከአላህ ሱብሓነሁ ወተዓላ ስሞች ውስጥ አንዱ አሲቲር ማለት የባሪያዎችን ጉድለትና ኃጢአትን የሚሸፍን ማለት ነው። ረሱሉም ሰለላሁ ዐለይሂ ወሰለም እንዲህ ይላል፣ ኢነላሃ ሐይዩን ሲቲሩ ዩሂቡል ሀያአ ወስትር። አላህ እኮ እጅግ ሀያእኛ ነው፣ ጉድለትንም የሚሸፍንም ነው። ሀያእና መሸፈንን ይወዳል አሉት ሰለላሁ ዐለይሂ ወሰለም። አስቡት እስቲ አላህ ሱብሓነሁ ወተዓላ እኛ በድብቅ የሰራ ኃጢአት ቢያጋልጠን፣ ሙሉ በሙሉ አይደለም 0.1 ብቻ ቢያጋልጠን ምን ይወጣህ ነበር? አንተ ራሱ ራስህን ስትገልጽ ማንኝ ብለህ ትገልጻለህ? ማነው ደግሞ ካንተ ጋር የሚቆመው? ማነው ካንተ ጋር የሚሰራው? አላህ ሱብሓነሁ ወተዓላ በቸርነቱና በእዝነቱ ሸፍኖልን ነው እንጂ እኛ ግን የሰዎችን ጉድለት ለማየት እንፈጥናለን። ሰዎችን ጉድለት ለማጋለጥ እኛ የምንሄደው ርዝመት የሌለ ነው። በጽሁፍም ሊሆን ይችላል፣ በፎቶም ሊሆን ይችላል፣ በቪዲዮም ሊሆን ይችላል። ወዳው ለሶሻል ሚዲያ እናጋራለን። በሶሻል ሚዲያ ባናጋራ ሰውየው በሰው ፊት እናዋርዳለን። እስቲ ልጠይቅሽና አንቺ ወይ አንተ የሰራሃን ጉድለት አላህ ሱብሓነሁ ወተዓላ ቢያጋልጥ ምን ትሆናለህ? አላኩል ሃል ጉድለታችን እንዲሸፈን ከፈለግ የሌሎችን ጉድለት እንሸፍን። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ መን ሰተረ ሙስሊምን ሰተረ ላሁ ፊዱንያ ወልአኸራ። የአንድን ሙስሊም ጉድለት የሸፈነ ሰው አላህ ሱብሓነሁ ወተዓላ በዱንያ በአኸራም ይሸፍነዋል አሉት። ነገር ግን ሰውየውን መሸፈን ማለት ሁል ጊዜ ስህተት ላይ በመሸፈን መደገፍ ማለት አይደለም። እሱ ሰው እየበደለ ከሆነ ሰዎችን እየጎዳ ከሆነ በትክክለኛና በሚገባውን መንገድ እንመክረዋለን፣ እናርመዋለን እንጂ በመሳለቅ በመስደብ ለሰዎች በመንገር ይህ የእስልምና መንገድ አይደለም። አንተ ማን ስለሆንክ ነው? ስንት ጊዜ እኮ ስህተት ሰርተሃል። ስንት ጊዜ እኮ በወንጀል በተነሳ ከራስህ ላይ ተስፋ ቆርጠሃል። አይደለም አንተ ሸይጣን ራሱ
ጀለስ አንተ እኮ ለተውባ አትበቃም፣ በቃ ፍታው ብለሃል እኮ። ስለዚህ የሰዎችን ወንጀል ለማውጣት ለምን ትሮጣለህ? አላህ በኢዝነቱ ጊዜውን ሰጠ እንዲሻሻል እንድመለስ ብሎ እንጂ አላህ ራሱ ሁሌ እንዲህ ዝም እንዳለ አይደለም እኮ። አንድ ቀን ይመጣል የተደበቀ ነገር ሁላ የሚወጣው ቀን። አላህ በቁርአን ላይ የውመ ቱብለ ሰራኢር ይላል። የቂያማ ቀን ማለት ምስጢሮች የሚወጡበት ቀን ነው ይላል። እኛ በዱንያ ላይ የሰራን ኃጢአቶች በአጠቃላይ ወደሱ ካልተመለስን የቂያማ ቀን በጽሑፍ ተጽፎልን ይሰጣል። አላህ እንደሸፈነን የሌሎችን ስህተት እንሸፍን። በጉድለት የተሟላ ፋይል ይዞ ሰዎችን ማስፈራራት ጅልነት መሆንም ማወቅ ይገባል። ይህ የአላህ ሱብሓነሁ ወተዓላ የእዝነት በር ሳይዘጋ ከእዝነቱ እንጣጣም ማለት እወደዋለሁ። ለዛሬ ያስኩት ፕሮግራም ይህ ይመስላል። በሌላ ርዕስ በሌላ ፕሮግራም እስክንገናኝ ድረስ ሀዛ ወቢላሂ ተውፊቅ ፈኢን አኽጣእቱ ሚኒ ወሚነ ሸይጣን ፈኢን አሕሰንቱም ፈሚነላህ ወላሁ ወረሱሉሁ በሪአን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።